አራራራ በዳዴ የቅዳሴ መላእክትን የሰሙ አባት የተቀበሩበት ቦታ የእሳቸው የመላእክቶችን ቃል የሚሰሙ ናቸው። እኛ አጥባቅ ቅዱሳን ናቸው። እኔ ድሮ መንገድ ጨርቅ ያስጠላል ሲባል ነው እኛን ጫማን ያስጣላል። ወይ ጉድ! በአገልግሎታቸው በቅተው የቅዱሳን መላእክትን ቅዳሴ እስከ መስማት የደረሱ የታላቅ አባትን የእረፍት ስፍራ ለመመልከት እንዲህ ያለ ተራራን ወጣሁኝ። ደርሳችሁ ነው? እሺ እኔ ሐሳቤን ቀይሬያለሁ። በጸሎት ያደግናል። እንዴ እዚህ ጋር ነው መንገድ ያስፈራሽ ደርሰማሽ ቀላሉ መንገድ ቀላሉ ቤት ነው። ልክ አይደለም ማለት ልክ አይደለም። አይሽ እንዴ ይሄ ቀላሉ መንገድ ነው። በቃ ደረስ ነው እንዴ ተቆጣጣው አይቶኝ ነው አስባለሁ። ከደብረ ብርሃን 30 ኪሎ ሜትር ርቀት ላይ ባለች የቀይት ከተማ አካባቢ እንደ ጥንታዊነቱ ያልተጠበቀ እንዳለው ምስጢር ያልተከበረ ስፍራ ላይ ገብቻለሁ። የወራጌ ግንዳንሰው ቅዱስ ገብርኤል ቤተክርስቲያን ቅዱስ አጽማቸውን ለመጎብኘት የመጣሁት አባት ከ300 ዓመታት በፊት ይህን ታላቅ ስፍራ በትጋት ያገለግሉ የነበሩ በትጋታቸውም የቦታው ምስጢር የተገለጠላቸው ታላቅ አባት ሲሆኑ መምህር ወልደ ሚካኤል ተብለው ይጠራሉ። መምህር ወልደ ሚካኤል ይህን ስፍራ ቅዱሳን መላእክት በተለየ ሁኔታ እየወጡ እየወረዱ እንደሚያገለግሉበትና ስለ ስፍራው ታላቅነት ምስክር የሆኑ አባት ቢሆኑም ከስጋ ድካም የሚያርፉበት ዕለት ሲደርስ ከቤተ ክርስቲያኑ በላይ ባለ የተራራ ዓለት ላይ ትንሽ ዋሻ ቆፍረው የእርሳቸውንና የባለቤታቸውን መቃብር በመሬት ላይ ሳይሆን በዚያ ዋሻ ውስጥ እንዲያደርጉላቸው አሳስበው በዚህ ስፍራ አረፉ። መምህር ወልደ ሚካኤል ይባላል ነው የሚባሉት ስማቸው። አሁን ሊያስቀድሱ ቀን ሲመጡ እዚህ ሾላው ውስጥ ሲደርሱ ቅጭል 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 ብለው ይሰማቸዋል። እንግዲህ የበቁ የነቁ ናቸው። እንዲህ መላእክቶች ገብተዋል። አቤት ይቀድሳሉ። እኔ እንግዲህ ወዲህ እነሱን ረግጬ አልገባም አልወርድም ብለው ከዚያ ተመልሰው ወደ ቤታቸው ወጡ ይባላል። እኛ መምህር ወልደ ሚካኤል እዚህ ላይ ያሉት አጽመ ቅዱሳን ናቸው። ያው ሌላ ቀን መጥተው ይህንን ትናንትና ላስቀድስ ስመጣ እንደዚህ ሰምቼ ተመልሼ ወጣሁ ብለው ይህን ታሪክ ይናገራሉ። ህዝብ ሰብስበው ያው አሁን ይሄ እንኳን እንዳይቀበሩ ከሰው ጋራ እዚያ ዋሻ አስፈልፍለው ጊዜ እረፍታቸው ሲደርስ ያው ሞቱ። እኔ ቀድመው ነው የሞቱት። ባለቤቴ ስትሞት እዚያው ጎኔ ሌላ ቦታ እንዳያዶሉብኝ ብሎ ቃል አሳልፈው ሄዱ። ሁለቱም ባልና ሚስቶቹ አሁን እዚያ ናቸው ያሉት ማለት ነው። ኢየሩሳሌም ሄደው ጠበል ተጠምቀው ይህንን ቅዱስ ገብርኤልን እዚህ
ቅዳሴ ገብተዋል ብለው የተመለሱ ትልቅ አረጋዊ ነበሩ። አቅኒ ማለት ነው። አባ ወልደ ሚካኤል ይባላሉ። ባለቤታቸው ወቶት ወለተ ሚካኤል ይባላሉ። ስለዚህ ያው ዋሻ አጥማቸውም ያለ ነው። ከ600 ዘመን በላይ ናቸው እኚህ። ስለዚህ ይሄው አጥማቸውም ይሄው የሚታየው ሰሌኑም እንዳለ ነው። ሁለንተናው እንደተሟላ ነው ያለው። ስለዚህ መላእክቶች ሲቀድሱ የሳቸው የመላእክቶችን ቃል የሚሰሙ ናቸው እኚህ አጥማ ቅዱሳን ናቸው። ስለዚህ አጥማቸውም ያለ ነው። የሁሉ ነገር የተስተካከለ ነው። ይህ ታሪክ ሲወሳ እኚህ የበቁት አባት ስለምን በዚህ ዓለት ውስጥ ዋሻ ቆፍረው ማረፍ ፈለጉ የሚል ጥያቄን ቢያስነሳም ይህ ነው የሚያስብል ምላሽ ግን አልተገኘም። ወራጅ ግንዳንሳው ቅዱስ ገብርኤል የቅዱሳን አጽም የሚገኝበትን ቦታ አይተን እየወረድን ነው። የቅዳሴ መላእክትን የሰሙ አባት የተቀበሩበት ቦታ መንገድ ጨርቅ ያስጠላል ሲባል ነው እኛን ጫማን ያስጣላል። አሁንም ስለ ቦታው ምስጢር ጥያቄዎች ቢኖሩም በስፍራው ታቦተ ሕግ ወጥቶ ክብረ በዓል በሚከበርበት ሰዓት ከሰማይ ብርሃን ወርዶ ከታቦተ ሕጉ ጋር ሲዞር ለታደሉት በግልጽ ይታያል። የወራጌ ቅዱስ ገብርኤል ቤተክርስቲያን በቦታው ብዙ ተአምራትን እየገለጸ ነገር ግን ተመልካችን ያጣ ታላቅ ስፍራ ነው። ትናንት በነገስታት ከብሮ ደጅ ይጠናበት የነበረ ቦታ የንግስና ጌጣቸውን አውጥተው ነገ በዚህ ታላቅ ስፍራ ምስጢሩን ተረድቶ የሚመጣው ትውልድ እኛንም ከስፍራው ጋር ያስበን ብለው ክብራቸውን ይሰጡለት የነበረ ታላቅ ስፍራ የቀደመ ክብሩን ጠያቂም ሆነ ተመልካች አጥቶ ስመለከት በአባቶቻችን ትካዜ ውስጥ የሀገሬን ሐዘን አየሁት። አባቶቻችን ታቦት የሚያነሱበት ይቺ እንግዲህ አባቶቻችን እንደሚሉት ከሆነ ታቦት በሚያነሱበት ሰዓት ላይ ዓመታዊ ክብረ በዓል ሲሆን የሚለብሱት ቀሚስ ናት። እንግዲህ ያው በምታዩት መልኩ ተሸብሽባለች። በዛ ላይ አሁን አርጅታለች።
ይሄን ጨርቅ አሁን በዚህ ሰዓት ማግኘትም አንችልም። ግን ያው አባቶች ታቦት ሲያነሱ ለክብረ በዓል የሚጠቀሙባት ቀሚስ ናት ነው የሚሉት። እንግዲህ ሲገለበጥም ይሄን አይነት መልክ ነው ያለው። አሁን እንደምታዩት ቆሽሿልም ብልም እየበላው ነው ያለው። ቤተክርስቲያን እንግዲህ ከዚህ በኋላ ምንድነው የሚጠበቅብን የሚለውን ቅርሳችንን እንዴት አድርገን እናስጠብቅ የሚለውን የሁላችንም ኃላፊነት ይወስናል ማለት ነውና በእንደዚህ አይነት መልኩ በተበሳቆለ መልኩ እንዳይቀመጡ ሁላችንም የድርሻችንን እንድንወጣ ነው የሚሉት አባቶች። ቅርሱን መጠበቁ በራሱ አንድ ትልቅ ነገር ነውና ይሄ እንግዲህ ቤተክርስቲያኑ ገና እነዚህ በነገራችን ላይ ቤተክርስቲያኑ ሲመሰረት የመጡ ናቸው ነው የሚሉት አባቶች በኋላ ይናገሩታል። ያ ማለት እንግዲህ ቤተክርስቲያኑ ከተመሰረተ 530 ዘመን ማለት ነው። የዛ ጊዜ የመጡ አልባሳት ናቸው እነዚህ ማትሮኖሶች። በተመሳሳይ መልኩ እነዚህም ዘመን የላቸውም። እንግዲህ እነሱም አባቶቻቸው አስረክቧቸው ነው ይዘውት ተረክበው ያለ። ግን አሁን በምታዩት መልኩ እነዚህ ወርቆች አሁን እየጠፉ ነው ያሉት። የወርቅ እንትኖች ናቸው፣ ብልም እየበላቸው ነው ያሉትና እንግዲህ እነሱ ተረከቡት እንጂ አባቶቻችን እነሱ ተረከቡ ከአባቶቻቸው እንጂ በትክክለኛ ዓመተ ምሕረቱ ይሄ ነው ተብሎ አይታወቅም። እንግዲህ ቤተክርስቲያኑ ሲመሰረት ከ500 ዘመን በላይ አስቆጥሯል ማለት ነው። ይሄን ራሱ ጠብቆ ማኖር አንድ ትልቅ ነገር ነው። እግዚአብሔር አምላክ አባቶቻችን ይጠብቅልን ነው የምንለው። ይህ ስፍራ በቅዱሳን መላእክት እንደሚገለገል ምስጢሩን ተረድተው ለዘመናት ቢጠብቁትም በእኛ ዘመን ግን ተአምር ናፋቂነታችንና በመውቀበት መዋላችን እንዲህ ያለን ስፍራ ሳንጠቀምበት እንድናልፍ አደረገን። የዚህን ስፍራ ምስጢር የተረዱት አባቶቻችን ከተገኘ በ85 ብር ደሞዝ ቤተ ክርስቲያኑን እያገለገሉ ታሪኩን ተረክቦ ለትውልድ ያስተላልፍ ዘንድ የአባቶቹን መንገድ የሚከተል ትውልድ ይመጣ እንደሆን ብለው አሁንም ከደጁ ሆነው የትውልዱን መምጣት ይጠባበቁታል። በዋሻ ውስጥ በፈለቀው ጸበል በረከትንና የአባቶችን እውነት ለማግኘት የምትፈልጉ ይህን ስፍራ ደጅ ጥኑት። የወራጌ ግንዳንሳው ቅዱስ ገብርኤል ቤተክርስቲያን ቸር ቆዩኝ።